ሰሜን ኮሪያ በምስጢር የተሸፈነች ሀገር ናት። ይህችም ሀገር በዓለም ላይ ካሉ እጅግ አደገኛና ገደብ የለሽ አምባገነን መንግስት አንዱ እንድትሆን ያደርጋታል። ነገር ግን ከመጋረጃ ጀርባ ያለው እውነታ ምንድን ነው? የኬፖፕ ሙዚቃ ማዳመጥ ብቻውን ለሞት ቅጣት ሊዳርግ እንደሚችል ያውቁ ነበር ወይስ ደግሞ ዜጎቿ የሚፈቀድላቸው የተወሰነ የፀጉር ስታይል ብቻ እንደሆነስ? ይህም ቪዲዮ በሰሜን ኮሪያ ውስጥ ስላለው አስፈሪ ኑሮና መሪ ኪም ጆንግ ኡን ስላለው አፈጻጸም ስልጣን የሚናገሩ 10 እውነታዎችን ይዘረዝራል። ሰሜን ኮሪያ በዓለም ላይ ካሉ ሀገራት ሁሉ የተለየች ናት። የዚህም ሕጎች የተለያዩ ናቸው፣ ቅጣቶቻቸውም እጅግ የበረቱ ናቸው። ኪም ጆንግ ኡን የሚመራው የአምባገነን መንግስትም ዜጎች በብረት ጓንት ነው የሚገዛው። እያንዳንዱ እንቅስቃሴያቸው፣ እያንዳንዱ ቃል፣ አልፎ ተርፎም እያንዳንዱ የፀጉር ቁርጥ በመንግስት ቁጥጥር ስር ነው። በዚህችም ሀገር ውስጥ ኢንዲቪዥዋሊዝም የሚባል ነገር የለም። ሁሉም ነገር ለታላቁ መሪና ለግብሩ ዓለም መገዛት አለበት። ይህም ምናልባት በምድር ላይ ካሉ አስፈሪ እውነታዎች አንዱ ነው። የኪም ስውር መንግስት ስልጣኑን የያዘው ለሶስተኛ ትውልድ ያህል ነው። አሁን ደግሞ ዓለም በቅርብ ጊዜ በተለያዩ ወታደራዊ ዝግጅቶችና የመንግስት ስብሰባዎች ላይ አብረው መታየት የጀመረችውን የኪም ጆንግ ኡን ወጣት ልጅ ኪም ጆ ኤል በትኩረት እያየ ነው። እሷም የወደፊቱ ሀገር መሪ ልትሆን እንደምትችል ብዙዎች ይገምታሉ። እዚህ ጋር ነው ነገሩ ይበልጥ እንግዳ የሚሆነው። በሰሜን ኮሪያ ውስጥ ማንም ሰው ከመሪ ወይንም አሁን ካለችው ልጁ ጋር ተመሳሳይ ስም እንዲኖራት አይፈቀድም። ኪም ጁኤን የምትባል ሴት ልጅ ካለች ወዲያውኑ ስሟን እንድትቀይር ትገደዳለች። ይህም ሕግ የተፈጠረው ለመሪው ቤተሰብ ልዩ ክብር ለመስጠትና እነሱ ከሌላው ሕዝብ የተለዩ ለማድረግ ነው። ሌላው የሚገርም እውነታ ደግሞ የቀን አቆጣጠራቸው ነው። ሰሜን ኮሪያ ውስጥ ዛሬ 2026 ዓ.ም አይደለም። እነሱ ጁች የተባለ የራሳቸው ቀን አቆጣጠር አላቸው። ይህም አቆጣጠር የሚጀምረው የሀገሪቷ መስራች ኪም አሊ ሱንግ በተወለደበት ዓመት ማለትም በ1912 ነው። ስለዚህ ለእነሱ አሁን 115 ዓመት ጁጄ ነው። ይህም የቀን አቆጣጠር ብቻ ሳይሆን የሀገሪቷ ከቀሪው ዓለም ተነጠላ በራሱ ዓለም ውስጥ እንደምትኖር የሚያሳይ ምልክት ነው። ለእነሱ ጊዜ የሚለካው በዓለም አቀፍ ክስተት ሳይሆን በኪም ቤተሰብ ታሪክ ላይ ተመስርቶ ነው። መላ ህዝቡም ይህንን የራሳቸውን እውነታ እንዲቀበሉና እንዲከተሉ ይገደዳሉ። በሰሜን ኮሪያም ውስጥ ሱንጋቡን የሚባል እጅግ አስከፊ የማህበር ደረጃ አሰጣጥ ስርዓት አለ። ይህም ስርዓት አንድ ዜጋ ገና ሳይወለድ በቤተሰቡ ታሪክ ታማኝነት ላይ ተመስርቶ የወደፊት ዕጣ ፈንታው ይወሰናል። ዜጎች በሶስት ዋና ዋና ክፍሎች ይከፈላሉ፤ ታማኝ፣ መካከለኛ ወይንም ወላዋይና ጠላቶች። አያት በኮሪያ ጦርነት ወቅት ላይ ለገዢው አካል ታማኝ ሆኖ ከተገኘ አንተም ታማኝ ተብለህ ትመደባለህ። ይህም ትምህርት ቤት እንድትገባ ፒዮንግያንግ ውስጥም እንድትኖርና ጥሩ ስራ እንድትይዝ ይረዳሃል። በአንጻሩም አያት የጃፓን ደጋፊ ነው ተብሎ ከታሰበ ወይም በደቡብ ኮሪያ ዘመድ ካለ ጠላት ተብለህ ትፈረጃለህ። ይህም ሰው ዝቅተኛ ስራ እንዲሰራ፣ ለረሃብ በተጋለጡ ራቅ ያሉ መንደሮች እንዲኖሩ ምንም አይነት እድል እንዳያገኝ ይገደዳል። ሌላው አስጠንቃቂ ሕግ ደግሞ የሶስት ትውልድ ቅጣት ነው። አንድ ሰው ፖለቲካዊ ወንጀል ከፈጸመ እሱ ብቻ ሳይሆን ልጆቹና የልጅ ልጆቹ ጭምር አብረው ይቀጣሉ። ቤተሰቡ በሙሉ ወደ ማጎሪያው ካምፕ ይላካሉ። ይህም ሕግ የተፈጠረው ማንም ሰው በመንግስት ላይ እንዳያምፅ ከፍተኛ ፍርሃት ለመፍጠር ነው። አስገዳጅ ድርጊት ደግሞ በመሪው የሐዘን ቀን ላይ ይታያል። መሪው ኪም ጆንግ አሊ በሞቱበት ወቅት መላው ሕዝብ አደባባይ ወጥቶ እንዲያለቅስ ተገዶ ነበር። ካሜራዎችም በየቦታው ተተክለው ስለነበር በቂ ሐዘን አላሳየም ወይም ለቅሶ እውነተኛ አይደለም ተብሎ የተጠረጠረ ሰው ለከባድ ምርመራና ቅጣት ይዳረግ ነበር። በሰሜን ኮሪያ ውስጥ ስሜት እንኳን የመንግስት ንብረት ነው። በሰሜን ኮሪያ ውስጥም ኢንተርኔት የሚባል ነገር ለብዙሃን ዜጎች የለም። በምትኩም ኳንግም ዮንግ የሚባል የመንግስት ቁጥጥር ስር ያለ የውስጥ ድረገጽ ብቻ ነው ያለው። ይህ ድረገጽም ጥቂት በመንግስት የተመረጡ ፕሮፓጋንዳዎችን፣ የሀገር ውስጥ ዜናዎችን እና የኪም ቤተሰብ የሚወዱ ጽሑፎችን ብቻ የያዘ ነው። ተራ ዜጋ ጉግል ወይም ዩቱብ ምን እንደሆነ እንኳን አያውቅም።
ጥቂት ከፍተኛ የመንግስት ባለስልጣናትና በልዩ ሁኔታ የተመረጡ የሳይንስ ተማሪዎች ብቻ ናቸው። ይህም ቢሆን እያንዳንዱ እንቅስቃሴያቸው በደህንነት መሳሪያ ቤት ክትትል ይደረግበታል። ዜጎች ከውጭ ዓለም ጋር የሚገናኙ ማንኛውንም መረጃ እንዳይደርሳቸው ማድረጉ መንግስት ህዝቡን በቀላሉ እንዲቆጣጠር እንዳይታለል ረድቶታል። ቴሌቪዥኖችም ቢሆን ተመሳሳይ ናቸው። በሰሜን ኮሪያ ውስጥ ያሉት ቴሌቪዥኖች የሚገዙት በመንግስት ሎክዶን ነው። ይህም ማለት ዜጎች ሌላ የውጭ ሀገር ጣቢያ እንዳያገኙና እንዳይጠቀሙ ተደርጎ የተሰሩ ናቸው። የሚተላለፉ ፕሮግራሞችን ቢሆን መሪውን የሚያወድሱ፣ የወታደራዊ ትዕይንቶችን የሚያሳዩና የውጭ ሀገራትን በተለይ አሜሪካን የሚያታልሉ ብቻ ናቸው። አንድ ሰው በድብቅ የውጭ ሀገር ሬዲዮ ሲያዳምጥ ወይም ከደቡብ ኮሪያ በድብቅ የገባውን ፊልም ሲያይ ቢያገኝ ቅጣቱ እስከ ሞት ሊያደርስ ይችላል። መንግስት መረጃውን እንደ ትልቅ መሳሪያ ስለሚያየው ዜጎች ከራሳቸው ሀገር ውጪ ያሉትን እውነታዎች በፍጹም እንዳያውቁ ለማድረግ ሌት ተቀን ይሰራል። በሰሜን ኮሪያ ውስጥ ፋሽን የግል ምርጫ ሳይሆን የፖለቲካ መገለጫ ነው። ለምሳሌ ሰማያዊ ጂንስ ሱሪ መልበስ ሙሉ በሙሉ የተከለከለ ነው። ለምን? ምክንያቱም ሰማያዊ ጂንስ የአሜሪካ ካፒታሊዝም እና ኢምፔሪያሊዝምን ምልክት ተደርጎ ስለሚታይ ነው። አንድ ሰው ይህንን ለብሶ ቢገኝ እንደ ምዕራባውያን ሰላይ ወይም የሀገሪቷን ባህል ለማክበር እንደመጣ ተደርጎ ይቆጠራል። ጥቁር ጂንስ ግን አልፎ አልፎ ሊፈቀድ ይችላል። የፀጉር ቁርጣቸውም ቢሆን ጥብቅ ደንብ አለው። ዜጎች በዘፈቀደ የፈለጉትን የፀጉር ስታይል መምረጥ አይችሉም። መንግስት የፈቀደላቸው 28 የተወሰኑ የፀጉር ስታይል ለወንዶች 10 ለሴቶች 18 አሉ። የፀጉር ቤቶችም ግድግዳ ላይ እነዚህ ስታይሎች በፎቶ ተለጥፈው ይገኛሉ። ከዚህ ውጭም መቆረጥ ጸረ ሶሻሊዝም ተግባር ተደርጎ ይወሰዳል። ወንዶች ፀጉራቸውን ረዥም እንዲያሳድጉ አይፈቀድላቸውም። በጥቂት ሳምንታት መቆረጥ አለባቸው። የሚገርመው ደግሞ ወንዶች የመሪውን ኪም ጆንግ ኡን የፀጉር ስታይል በትክክል መቆረጥ አይፈቀድላቸውም። ምክንያቱም የእሱ ቁርጥ ለታላቅ መሪ ብቻ የተተወ ልዩ ምልክት ተደርጎ ስለሚታይ ነው። እንዲሁም ሴቶች ጆሮአቸውን ከአንድ በላይ መብሳት አይችሉም ወይም ሰውነታቸው ላይ ንቅሳት ማድረግ አይችሉም። እነዚህ ሁሉ ገደቦች የተጣሉት ህዝቡ አንድ አይነት እንዲሆንና የምዕራባውያን ባህል ሰርጎ እንዳይገባ ለመከላከል ነው። በሰሜን ኮሪያ ውስጥ የአንተ አካል እንኳን የአንተ አይደለም፣ የመንግስት ፕሮጀክት እንጂ። በሰሜን ኮሪያ ውስጥ ያለው የኢኮኖሚ ሁኔታ እጅግ አሳሳቢ ነው። የአንድ ተራ ፋብሪካ ሰራተኛ የወር ደመወዝ ከ3 እስከ 5 የአሜሪካን ዶላር ብቻ ነው። ዶክተር እና ከፍተኛ ባለሙያ እንኳን በብዛት $10 አካባቢ ነው የሚያገኘው። ታዲያ ህዝቡ እንዴት ይኖራል? መንግስት መጠነኛ የምግብ ድርሻና መኖሪያ ቤት በነፃ ቢሰጥ እንኳን ይህ ለቤተሰብ ፍጆታ በቂ ባለመሆኑ ብዙዎች ጥቁር ገበያ ላይ ተመስርተው ለህልውናቸው ይታገላሉ። የምግብ እጥረት የሀገሪቱ ውስጥ ትልቅ ፈተና ነው። በተለይ በ1990ዎቹ አጋማሽ ላይ በደረሰው ታላቅ ረሃብ በሚሊዮኖች የሚቆጠሩ ሰዎች አልቀዋል። ዛሬም ቢሆን የተመጣጠነ ምግብ እጥረት በሰፊው ይታያል። ይህም በሰሜን ደቡብ ኮሪያ ልጆች መካከል ከፍተኛ የቁመትና የክብደት ልዩነት እንዲፈጠር አድርጎታል። ሌላው የሀገሪቷ ትልቅ ችግር የመብራት እጥረት ነው። ሰሜን ኮሪያ በምሽት ከሳተላይት ስትታይ አስደንጋጭ ምስል ትሰጣለች። ጎረቤታቸው ደቡብ ኮሪያ እና ቻይና በደማቅ ብርሃን ሲንቀላቀሉ፣ ሰሜን ኮሪያ ግን ሙሉ በሙሉ ጨለማ ውስጥ ናት። ብርሃን የሚታየውም በዋናው ከተማ ፒዮንግያንግ ውስጥ ነው። መሪውና ባለስልጣናት በሚኖሩበት አካባቢ ብቻ ነው። ይህም የኃይል አቅርቦት እጥረት ፋብሪካዎች እንዳይሰሩና ሆስፒታሎች በቂ አገልግሎት እንዳይሰጡ ዜጎች በጨለማ በቅዝቃዜ እንዲኖሩ አድርጓታል። መብራት የሚመጣው በቀን ለጥቂት ሰዓታት ብቻ ስለሆነ ሰዎች በቤታቸው ላይ በመትከል ስልካቸውን ለመሙላት ወይም አንዲት አምፖል ለማብራት ይገደዳሉ። ይህም ጨለማ የሀገሪቷን ደህንነት ከዓለም መለየቷን ቁልጭ አድርጎ የሚያሳይ እውነታ ነው። ሰሜን ኮሪያ ውስጥ በዓለም ካሉ እጅግ አደገኛና ግዙፍ ሰራዊቶች አንዱ አላት። ምንም እንኳን ህዝቧ በረሃብና በድህነት ቢቆራመድም መንግስት ግን አብዛኛውን የሀገሪቷን ሀብት ለጦር መሳሪያና ለኒውክሌር ፕሮግራም ያውለዋል። በሰሜን ኮሪያ ውስጥ ወታደራዊ አገልግሎት ምርጫ ሳይሆን ግዴታ ነው። ለወንዶች የአገልግሎት ዘመን እስከ 10 ዓመት ሊረዝም ይችላል። ይህ ማለት አንድ ወጣት ምርጥ የተባለውን የህይወት ዘመኑን ለሰራዊቱ መስጠት አለበት ማለት ነው።
ሴቶችም ቢሆን ከቅርብ ጊዜ ወዲህ እስከ 7 ዓመት ድረስ በግዳጅ እንዲያገለግሉ ሕግ ወጥቷል። ይህም በዓለም ላይ ረዥሙ የግዳጅ ውትድርና አገልግሎት ነው። ሰራዊቱ አገሪቱን ለመከላከል ብቻ ሳይሆን በሙሉ አገሪቱ ለሚሰሩ የግንባታና የእርሻ ስራዎች እንደ ነፃ ጉልበት ያገለግላል። ይህም ሁሉ ጥብቅ ቁጥጥር፣ ደህንነትና ወታደራዊ ግዳጅ አንድ ግብ ብቻ ነው ያለው፤ የኪም ጆንግ ኡን ስውሩን መንግስት በስልጣን ላይ እንዲቆይ ማድረግ። ዜጎች መረጃ እንዳያገኙ በማፈን በጋራ ቅጣት በማስፈራራትና መሪውን እንደ አምላክ እንዲያመልኩ በማስገደድ ሰሜን ኮሪያ በ21ኛው ክፍለ ዘመን ላይ ሄሬቲክ ኪንግደም ሆና ቀጥላለች። ሰሜን ኮሪያ እውነታ ለብዙሃን እንደ አስፈሪ ፊልም ሊመስል ይችላል። ነገር ግን ለ25 ሚሊዮን ህዝቦቿ ይህ የየቀን ህይወት መራራ እውነታ ነው። ዓለም በቴክኖሎጂ እና በነፃነት ወደፊት ሲራመድ፣ ሰሜን ኮሪያ ግን በጊዜ ሂደት ወደ ኋላ እየቀረችና በምስጢር እየተቆለፈች ምድር ሆና ትኖራለች። የዛሬው ታሪካችን በዚህ አበቃ። በሌሎች አዳዲስ ቪዲዮዎች እስከምንገናኝ ድረስ ሰላም ቆዩልኝ። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰላም ሁኑ።